የሆነች ፍራሽ ነገር አለች እሷ ላይ የሆነ ፎጣ አለ እሱን ለብሰን ተኛን ማለት ነው። እና ተኛን ለሊት ላይ እኔ ተኝቻለሁ ለሊት ላይ የሆነ ይቀዘቅዘኛል ማለት ነው። ቅዝቅዝ ነገር ይለኛል እና ማህፀኔን ቫልዚን እየቀባኝ ነው እሱ ማለት ነው። ከዛም በኋላ ምንድነው ብዬ እንትን አልኩኝ። በቃ ተነሳሁኝ። ስነሳ እንደዚህ ነው ተኝቼ የነበረው። እንደዚህ ይዞኛል፣ እንደዚህ እጁን አድርጎ ማለት እንደዚህ ይዞኛል። እግሬን ከዛ ይዟል ባንድ እግሩና እኔ ማንሳት አልቻልኩም እሱን ማለት ነው። ከዛ ተወኝ አልኩት። ተወኝ ምን ሆነ ነው ምናምን ስል ታይ እኔ አሁን እንደዚህ ማልቀስ ምናምን አልፈልግም፣ ምክንያቱም ከሱ የባሰ ብዙ ስቃዮችን እያሳለፍኩኝ ስለሆነ ያለሁት እኔ ለተለስ እንትን ይላል። በቃ አንዳንዴ በጣም መከራዎች ሲበዙ እንባ ራሱ ይደርቃል በቃ በእውነት። እና እንትን አልኩትኝ ተው ስለው አረ በእናትሽ አጨክኝ ምናምን ነገር አለኝ። እንዴ ይሄ ሰው የእናት ልጅ ሆኖ የእናት ልጅ እንዴት ነው እንደዚህ የሚያደርገው ብዬ በቃ እንትን ማለት አልቻልኩም። እሱን ራሴን መከላከል አልቻልኩም ማለት ነው። እና እንትን ካለ በኋላ ሲለቀኝ ነው ሲጨርስ ሲለቀኝ ነው የወጣሁት ከቤት ማለት ነው። መጮህ አልቻልኩም። ምን ብዬ ልጩህ? ያለው በግቢ እንደዚህ ሆን ብላ መታ ነው የሚሉት። ሌሊት ነው፣ ፍርሃት አለ አስተዳደጊ ላይ። በቃ እንደፈለኩ ተናግሬ አይደለም ጭምት ብዬ ስለሆነ እንትን ያልኩት በጣም ፈራሁኝና ውጭ ላይ ቁጭ ብዬ እስከሚነጋ ድረስ አደርኩኝ ውጭ ማለት ነው። ከዛ ሄድኩኝ በቃ። ከዛ ለእናቴም አልተናገርኩም፣ ለማንም ሰው አልተናገርኩም፣ ዝም አልኩኝ ማለት ነው። እና በዚህ መሀል ለካ አመመኝ፣ በጣም አመመኝ። ከሰውነት ተራ ወጣሁኝ። በቃ ክስት አልኩኝ። እቺ ልጅ HIV ይዟት ነው ብሎ ያወራሉ ግቢ ውስጥ። ከዛ ስራ ትቼ ቤት ተቀመጥኩኝ። ልጅቷ በሽታ ይዛብሽ ሳትመጣ አትቀርም ምን ሆና ነው እያሉ ውጭ እኔ ተኝቼ ያወራሉ ከእናቴ ጋር ማለት ነው። ከዛ ዲቃላ ልታመጣብሽ አምጥታብሽ እንዳይሆን ምናምን ስል ዲቃላ ውስጥ ያድጋል ደግሞ በሽታ ነው እንትን የማይለው ምናምን እያሉ ያወራሉ። እዛ እናቴ ከነ ዲቃላዋ ውጭ ትወጣለች፣ ጎዳና ይዛ ትወጣለች እንጂ እኔ ጋር እንደዚህ አይነት ነገር ምናምን ትላለች። ከበፊትም ከገጠርም ጀምሮ እናቴ ጥሩ ነገር አትናገርም እና የአፏ ፍሬ ነው የደረሰው እኔ ላይ ብዬ አስባለሁ። በቃ ሁሌ እንትኗ እኔ ምንም ሳላቅ የወር አበባ እንኳን አዲስ አበባ መጥቼ ነው ያየሁትና የምትናገራቸው የምትሳደባቸው ስድቦች ምናምን በጣም ይዘገንኑ ነበር። እና ሁል ጊዜ ዛሬ ላይ ሆኜ ሳስበው የአፏ ፍሬ ነው እኔ ላይ እንደዚህ እየሆነ ያለው ብዬ አስባለሁኝ። እና ከዛ ዝም አልኩኝ በቃ። አንዴ እሷ ጓደኛ ነበረች፣ አጥብቃ ጠየቀችኝ። ምንድን ነው ችግሩ? እናትሽ እኮ እንደዚህ ብላ ትጠረጥራለች ምናምን ስትል እኔ ምንም ለማንም ይሄን ነገር አልናገርም፣ ሀሳቤ ራሴን ማጥፋት ነው በቃ። ስለዛ ከሷ የኛ ቤት ስለማይመች ከሷ ቤት እጂ ልሰቀል ስል ነው ደርሳብኝ እንደዚህ የጠየቀችኝና ራሴን ለማጥፋት ስል ነው ደርሳ እንደዚህ የጠየቀችኝ። ለምንድን ነው እንደዚህ የምታደርጊው ብላ ቁጭ ብላ ጠየቀችኝ። ነገርኳት ያለውን ነገር ማለት ነው። ከዛ እንትን ገዝተሽ ነው ያለችኝ፣ ሂጂና በየቀኑ የሚዋጥ መከላከያ ብለሽ ገዝተሽ ነው አለችኝ። ከፋርማሲ ገዛሁኝ። በጣም በቃ እየፈራሁኝ እጅ መጠየቅ ራሱ። እንደገና ኮካ ገዝተሽ ነው ብላኝ ከስር 7 ፍሬ ያለ ቀያይና እሱን ባንዴ ዋጩ ብላ ያሳጠች ማለት ነው። ምንም እንትን የለውም። ከዛ እኔ ገንዘብ ቢኖረኝ ሐኪም ቤት ወስደሽ ነበር፣ ይሄን ሚስጥር ደግሞ ማንም እንዳይሰማ እንዴት አድርጌ ነው መረዳሽ እያለች ከወንድሜ ከታናሽ ወንድሜ ስልክ የአክስቴን ስልክ ወስዳ ደወለችና ነገረቻለ አክስቴ ማለት ነው። ከዛ እና ያለችኝ እሷ መጣሁኝ አክስቴ ጋር ተመልሼ እሷ ጋር ገባሁኝ። ያለውን ነገር እሷ ወደ ሕክምና ቦታ ወስዳኝ እንትናለን ግዝና ተፈጥሮ ነበረ ምንድነው ምናምን ሲሏት እንደዚህ ተደፍራ ነው አለቻቸው። እዛ ሕክምና ማርስቶፍ ነበርና የት አካባቢ እንደሆነ ባላስታውስም እና አሳውቃቸዋለሁ ሕግ ምናምን ስል እናሳውቃለን መጀመሪያ እሷ ጤንነት ይቀድማል ብዬ ነው አለች። ከዛ መድኃኒት ተሰጠኝና እንትን አልኩ ማለት ነው፣ ወጣ ማለት ነው። ስንት ጊዜ ነበረ ጽንሱ? እኔ አላቅም፣ ብቻ እነሱ በዛን ሰዓት እሷ ጋር ነበር የሚያወሩት። እኔ የማውቀው ነገር የለም እንደዚህ አይነት እንትኑም ስለሌለኝ። ከተደፈርሽ ጽንሱ እስካስወርሽ ያለው መስከረም አካባቢ ነበረ የተደፈርኩት ማለት ነው። እና ጥቅምት 27 እናቴ አክስቴ ጋር ሄድኩኝ። በ27 ማክሰኞ ሮብ ቀን ጠዋት ይዛኝ ሄደች።
ሐሙስ ሰኞ አካባቢ ነው እንትን ያለው። በቃ መስከረም ላይ ጥቅምት ምናምን መጨረሻ ከአንድ ወር ባልበለጠ ጊዜ ማለት እንደዛ ነው። እና በጣም የሚገርም ነው። እዚህ ጋር የተወሰነ ቀጣዩን ክፍል ከመንገርሽ በፊት እንደ ቀላል ነግረሽን አለፍሽ። በጣም በርቺ፣ ያን ያለፍሽ አትመስይም። ጥንካሬሽ አሁን ያለሽበት የምትነግሪን ታሪክ በወንድም በእናት ልጅ ነው አይደለ ሆንኩ ያልሽው፣ ተደፈርኩ ያልሽን ደግሞ ከወንድምሽ አረገሽ፣ ተከታትሎ የመጣው በደል ማለት ነው። ይሄን ግን እናትሽ አወቁ? ከዛ በኋላ እስከ ወንድምሽ ጋር ፊት ለፊት